የትግራይን ህዝብ የተጣባ መዥገር ሆኖ ታሪክ ህዝቡን ወደ ተደጋ ውድቀት የመምራት ታሪክ ነው ነበር። እንዴት በዚህ ሰዓት ላይ ጸጸት እኔ ጸጸት ውስጥ የገባው ስለሆንኩ ነው። ይሄ መድገም አልፈልግም። ናራ አንደርማይዎች የሚችለውን ሁሉ ትግራይ ውስጥ ሌላ ግጭት እንዳይፈጠር የሚችለውን ሁሉ አደርጋለሁ። አንዳንዴ በጣም የምትናደድበት ሰዓት አለ። ፌደራል የሆነ ነገር ተንቀሳቅሶ ለምን ልክ ያስገባቸው ነው የምትለው። ኖ I have conversations with the prime minister አትቸኩሉ። ቢያንስ የትግራይ ሰው እንኳን ምርት ሳይሰበስብ ግጭት የሚባል ለምንድን ነው ለማንሳት ሰው የሚቸኩለው? ሊትራሊ የሌለ ልሰጠው አልችልም። እና ጻድቃን አንድ ጉዳይ ላይ እንደዚህ አይነት እንትን የተወሰደ ይሄን ጸረ እንትን እንቅስቃሴ ማስቆም አለባቸው፣ መታገስ ያስፈልጋል፣ ለህዝቡ ሲባል መታገስ ያለብን ይላል። እኔ ሳይኮናላይዝ ማድረግ አልፈልግም። ከልቡ ነው ከልቡ አይደለም፣ ከልቡ ነው እየነገረኝ ያለው። ከልቡ በተግባርም ሲተኩስ አላየሁትም። ሰው ተኩስ ብለህ የምትገፋፋው ደረጃ ላይ ከደረሰ የሚያባንን እሱ ነው። ተኩስ ብለው ግን የማን አጀንዳ ይዘው? የኢሳያስ አጀንዳ ይዘው እንጂ ኤርትራ ህዝብን የሚጠቅም አጀንዳ እኮ አይደለም። ስለዚህ ይሄንን ነው ግምት ተስከበተ የኢትዮጵያ ሊደርሺፕ የምር ጥፍጣፊ ህዝባዊነት ቢኖረው ኖሮ ኤሊቱን ኢንጌጅ ወደ ዲያስፖራውን ኢንጌጅ ያደርግ ነበር። ምን ከዚህ ሲለበሰው ሲፈልግ ነው ዲያስፖራውን ኢንጌጅ የድርጅቱ ማጠናከሪያ ያታል። ደክ ማለት ካንሰር አጠናከርከው በቃ ይሄ ሊደርሺፕ የትግራይን ህዝብ የተጣባ መዥገር ሆኗል። ሰው መዥገርን አፋፋኸው አላፋፋኸውም የሚጠቅመው ነገር የለም።